እስቲ ዛሬ እንዲያስመሽኝን ስራ አላሳያችሁ። ሰላም ፋሲካ ነኝ ከፋሲካ አውቶሞቲቭ። ይህች የምትመለከቷት የ2007 ሞዴል ቶዮታ ኮሮላ ስትሆን ባለቤቱም ወደ እኔ ጋር ይዞት የመጣበት ምክንያት ጀነራል ሰርቪስ እንዳደርግለት እንዲሁም ደግሞ ፋሲካ የሞተር ዘይት ከእለት እለት በጣም እያጎደለብኝ ተቸገርኩኝ፣ እባክህን የማያዳግም መፍትሄ ስጠኝ ብሎ ነበረ። እኔም በቅድሚያ ከስር ገብቼ ሳየው ፍሳሽ የሚመጣው በሞተሩና በካምቢዮ መካከል ላይ ነበረ። ይህ ስራም ደግሞ የግድ ካምቢዮ እንደሚያስወርድና ጊዜ እንደሚፈጅ አሳውቄው እሱም ተስማምቶ ቀጥታ ካምቢዮ ወደ ማውረድ ነው የገባሁት። ካምቢዮም ከወረደ በኋላ በመታየት መልኩ ዘይት የሚያፈሰው የክራንክሻፍት ሲሉ ወይንም በተለምዶ ኮሎ ፓራውሊዮ ብለን በመንጠራው በኩል ነበረ። ከላይም ካንዴላውን ፈትቼ ሳየው የቫልቭ ከቨር ሲሉ ደርቆ ስለነበረ በዛም በኩል ዘይት ያመጣል። ስለዚህ መኪናው የሚፈልገውን ሁሉንም ነገር ፈታትቼ ከለየሁኝ በኋላ እቃ በኦሪጂናል ገዝቼ አስላኩኝ። ከዛም በመታየት መልኩ አዲሱን የኦይል ሲል ገጠምኩለት። የካምቢዮ ኦይል ፓምፕ ሲሉም ደርቆ ስለነበረ እሱንም ቀየርኩለት። የአውቶማቲክ ዘይት የሚቀየርልኝ ስላለኝ በመታየት መልኩ የኦይል ፊልተሩን እና የኦይል ፓኑን ፈትቼ አጥቤ ፏ አድርጌ ገጠምኩለት። ካምቢዮንም ጭኜ አሳስሬ ከጨረስኩኝ በኋላ ትሮቱር ቦዲውንና ማፍ ሴንሰሩን በመታየት ልቆሽሸው ነበረ። እነሱንም በክሊነር ፏ አድርጌ አዲስ የገዛሁትንም ካንዴላ ቀይሬ የሞተር ዘይቱንም የካምቢዮ ዘይትም ጨማምሬ አስነስቼ ከስርም ከላይም ፍሳሹን በደንብ ቼክ አድርጌ ቴስት ድራይቭ ነው ይዤ የወጣሁትኝ። ድምጿም ጉልበቷም አሪፍ ነው። ባለቤቱም ነርቶ አይቶ አረጋግጦ በስራውም ተደስቶ አመስግኖኝ ነው ሄደው። እርሶም እንዲህ አይነት ጽድት ያለ ስራ ማሰራት የሚፈልጉ ከሆነ እንዲሁም መኪናውን ሰርቪስ ማስደረግ የሚፈልጉ ከሆነ ስልኬ ባዮ ላይ ይደውሉልኝ። ፋሲካ ነኝ ከፋሲካ አውቶሞቲቭ።